የሴት ልጅ አባት መሆኔ እጅግ በጣም ደስ ያለኝ አጋጣሚ ልንገራችሁ። ሰሞኑን በነገሮች ትንሽ አልተመቸኝም ነበር፣ ጥሩም አልነበርኩም። በጣም ያልሆነ ሙድ ውስጥ ነኝ በጠቅላላ ለማለት ያስደፍራል። ለምን እንደሆነ ባላውቅም ሰውን ማግኘት አልፈልግም፣ ስልክ ማንሳት አልፈልግም። በቃ አላደለ ዝም ማለት ብቻ ነው የምፈልገው። ዛሬ ከመሸ ባለቤቴ ሱቅ ላከችኝ። ልጄም አብሬ ካልሄድኩኝ አለችኝ። መብራት ጠፍቶ ስለነበር በጣም ጨለማም ስለነበር አይሆንም መሽቷል ስላት አይሆንም አብሬ መሄድ እፈልጋለሁ ብላ እምቢ አለችኝ። ጨለማው እኮ በጣም ያስፈራል ስላት እንደ አዲስ ከእንቅልፍ የሚቀሰቅስ ንግግር ተናገረችኝ። ማርያምን ቃል በቃል ነው የምነግራችሁ። አባ ምንም ያህል ቢጨልም እኮ አብረኸኝ ካለህ ለኔ ብርሃኔ ነህ። ምንም ያህል ቢያስፈራ አንተ መሳሪያዬ ነህ። አንተ ካለህ እኮ ማንም ምንም አይነካኝም አለችኝ። ማርያምን በጣም ነው የደነገጥኩት። በዚህ ደረጃ ኮርቻ አላቅም። ልቤ ሲያበጥ ተሰማኝ። በዛው ልክም አንድ ነገር ከፋኝ። በዚህ ሰዓት ስንቱ ቤት አባት በሕይወት እንደሌለ ሳስብ እኔም በሕይወት እንደሌለ ያህል ከፋኝ። ስንቱ ቤት አባት በሕይወት ቢኖርም በሥጋ ከልጆች ጋር አብሮ እንደሌለ ሳስብ በጣም አዘንኩ። እውነት አሁንም እልሃለሁ ምንም ይሁን ምን ከልጅ ደስታ የሚበልጥ የለምና ልብህ በንጥልጥል ያለህ ካለህ ወንድሜ አይምሮህን አስተካክል። ራስህን የጠላህ ተስፋ የቆረጥክ ካለህ ወንድሜ ልጆች ላይ ኢንቨስት አድርግ። ውጤቱ ያንተ የመኖር ጉጉት ይሆናል። ፈጣሪ የልጆቻችን ደስታ ይጨምርልን፣ እኛንም ለልጆቻችን ስንል ያኖርልን። መታሰቢያነቱ ባለመስማማት ለመለያየት ላሰቡ አባቶች ይሁንልን። አባት አባት ነው፣ ከእናቶች ወግ የተገኘ